በአገራችን የፖለቲካ ሁኔታ በእጅጉ እየከፋ አሁን የኢትዮጵያ የፖለቲካ ጭብጥ ዋና መነጋገሪያ ህልውና መሆኑ በስፋት የሚታይ ነው። የህብረተሰብም ሆነ የግለሰብ የጋራና የተናጠል ህልውና ለከፋ አደጋ የተዳረገበት ወቅት መሆኑ በስፋት ይገለጣል። ይህ ሁኔታ እንዲለወጥ ደግሞ እንቅስቃሴዎች ለመካሄድ እየተሞከሩ ነው። በተቻለ መጠን በአገር ውስጥ አሁን ያለውን ኦልሞስት ሁሉም ሊባል በሚችል ደረጃ ገጠመው የሚባለውን የህልውና አደጋ በተመለከተ ወደ ተሻለ ነገር ለመሻገር የሚደረጉ ሙከራዎች በዚህ በርዕዮት በኩል በስፋት ሲስተጋቡ ቆይተዋልና ዛሬ በአንድም በሌላ መንገድ የምናነሳው ይሄንን በአገሪቱ ውስጥ ያለውን የህልውና አደጋና መጻኢውን እንዴት የተሻለ ማድረግ እንደሚቻል የሚያነሱ ጉዳዮችን ነው ማለት ነው። ስለዚህ አካላይነቱ ብዙ ነው። ህልውና በጣም ቁልፍና ስር ጠለቅ የሆነ ጉዳይ ነው። ግን ውስጡ በጣም በርካታ ነገሮች የታጨቁበት በመሆኑ ማለት ነው ዛሬ እዚህ ውይይት ላይ የተገኙትና በየራሳቸው መንገድ በጣም ከፍተኛ የሆነ የፖለቲካ ተጽዕኖ በአገራቸው ያላቸው ለረዘም ላለ ጊዜ ደግሞ በአንድም በሌላ መንገድ ፖለቲካዊ አገልግሎትና ተሳትፎ ሲያደርጉ የቆዩት አቶ ጃዋር መሐመድና ዶክተር ገዱ አንዳርጋቸው ናቸው። በአሁኑ ወቅት ከተለያየ አቅጣጫ ከተለያየ ርዕዮተ ዓለም አካባቢ ብሔርና ሌሎች ሰው የሚከለልባቸው ወይም ከዚህና ከዚያ ያሉ እንቅስቃሴዎች ወደ አንድ የሚመጡባቸው ትግሎችና እንቅስቃሴዎች እየታዩ ነው። በዚህ መሰረት የወቅቱን ሁኔታ ትንተና በተመለከተ ነገ ልንሄድ የምናስብበትን ፍኖት በተመለከተ ሁሉ እናነሳለን። ከሁሉ አስቀድሞ ሁለታችሁም በዚህ በርዕዮት ይህንን ውይይት ለማካሄድ ስለተገኛችሁ እጅግ አድርጌ አመሰግናለሁ። ለተከታታዮቻችን ሰላምታ አቅርቡ። እንኳን መጣችሁ። በጣም ደስ ብሎኛል እዚህ ስለተገናኘን እንደዚህ ባለ መልኩ። ጃዋር ቀጥል። ቴዲ አንተም አድማጮችንም አመሰግናለሁ። እንኳን በዳግም ተገናኘን። ቴዎድሮስ እና ዜና እንኳን ደህና ቆያችሁን። የርዕዮት ተከታታዮችን እንዴት ሰነበታችሁ? እንደምን አላችሁ ለማለት ፈልጋለሁ። አመሰግናለሁ። በጣም አመሰግናለሁ። እንግዲህ ሁለታችሁንም በተለያዩ ከዚህ ቀደም ርዕዮት ላይ አውርቻችኋለሁ፣ ግን ዛሬ በአንድ ላይ ስትገኙ ለመጀመሪያ ጊዜ ነው። እንደሚገባኝ ከሆነ በተለይ ከሀገር ከወጣችሁ በኋላ በአደባባይ በሚዲያ የተገናኛችሁበት ጊዜም ለመጀመሪያ ጊዜ ይመስለኛል እና ያንን ከተመለከተ አንድ ጥያቄ ልጀምር። ከሁሉ በፊት የእናንተ እዚሁ እንዲህ ባለ መልኩ መገኘት ስለ ፖለቲካው ምን እንደሚናገር ልጠይቃችሁ ፈልጌ ነው በሁለት መንገድ። አንድ በአሁኑ ወቅት እየተካሄደ ካለው እንቅስቃሴ አንጻር የእንዲህ መሰል ጥምረቶችንም ፋይዳ ለማየት ይረዳል እና ሁለተኛው ግን ዋናው በአገር ውስጥ ያለው ፖለቲካ ሁኔታስ ምን መምሰሉን ያሳያል። ለምሳሌ ጃዋር ከውጭ ሆነህ በሚዲያ እና በሌሎች መንገዶች ስትታገል ቆይተህ ወደ ሀገር በኋላ የታሰርክ እንዲሁም የተሰደድክ እንደሆነ ይታወቃል። ዶክተር ገዱም እንደዚሁ በመንግስትና በፓርቲ ውስጥ ለ10 ዓመታት ስታገለግል ከቆየህ በኋላ አሁን ተሰደሃል። በአደባባይም ቢሆን እንዲህ ባለ ሁኔታ መገናኘታችሁ ባለፉት ዓመታት ከውጭ የገባችሁትንም ከውስጥ የነበራችሁትንም የገፈተረ ፖለቲካዊ ሁኔታ ምን ሐሳብ ይጭርባችኋል ማለት ፈልጌ ነው። አብይ ኢንዲስክሪሚኔት ኦፌንደር ብቻ ተብሎ የሚታለፍ ነው? ጃዋር ካንተ ልጀምር። ከታላቅ ብጀምር አይሻልም? ግዴለም አንተ ከወጣቶቹ እሺ ከፈቀድክልኝ። ይህን ወጣትነት ሁልጊዜ እንድናነሳለት እየፈለገ ስለሆነ እሱ ስለዚህ ለሽበቷ ካሳ መሆኑን ለማንኛውም በመጀመሪያ በግዱ ይሄ ለውጥ እንዲመጣ በኢህአዴግ ውስጥ ከፍተኛ ስራ ከሰሩት ሰዎች ውስጥ ነው እና መጀመሪያ አካባቢ ባላንጣ ብንሆንም ወደ መጨረሻ አካባቢ የትግል አጋሮችም ነበር። ከዛ በኋላ ሀገር ቤት ከገባው በኋላም እዛ ባህር ጋብዞኝ ሰፊ ውይይቶች እነዛ ውይይቶች ፍሬ ቢያፈሩ ኖሮ ዛሬ ሀገራችን የገባችበት ችግር ውስጥ ማትገባ ነበረች። ትዝ ይለኛል እዛ ሄደን ከተዘጋጀን ነበረ ሰፊ ውይይት ንጉሱ ጥራው ነበረ ሰፊ ውይይት አድርገን የዛን ውይይት ሪፖርት ለናብይ አቅርቤ ነበር ስመለስ። እነዛ አይነት ውይይቶች ቢቀጥሉ ኖሮ እዚህ ችግር ውስጥ አንገባም ነበር። ተለጠየቀው እንግዲህ ከውጭ ስንታገል የነበር ነው ከውስጥም ስንታገል የነበር ነው። ከፍተኛ ተስፋ ነበረን ይህ ለውጥ ሀገራችንን ወደ ፍትሃዊ ያለበት ዲሞክራሲያዊ ስርዓት መከባበር ያለበት
የተረጋጋ ሰላምና ልማት የሚኖርበት ሀገር ለማምጣት ተስፋ ነበረን ከውስጥም ከውጭ እንታገል የነበረው የዛ መጨናገፍ የዛ መጠለፍ እኛ እንደ ግለሰብ ብቻ ሳይሆን ሀገራችን እንደ ሀገር ያጣነበትና በጣም አሳዛኝና የሀገር ህልውና የህዝብ ህልውና አደጋ ላይ የጣለ ሁኔታ ውስጥ መኖራችን ተርታለስ ይመስለኛል ለዚህ መገናኘታችን ገዱም እንደዚሁ ላይ እንደ ሐሳብ እንድትሰጥ ነው። አሁን እንግዲህ አገር ውስጥ የሌሉት እናንተ እዚህ ስለተገኛችሁ እንደ ውክልና ያነሳሁት እንጂ በወቅቱ በፖለቲካ ውስጥ ይሳተፉ የነበሩት አቶ ለማም በአገር ቤት የሉም። በጊዜው በሌላ አንጻር ሆኖም ቢሆን በጊዜው በህይወት የነበሩት በርካታ ባለስልጣናት ከፊሎቹ በጦርነት ተገድለዋል፣ ሌሎቹ ከሀገር ተሰደዋል ወዘተና እንደዚህ ያለ የፖለቲካ ምድረ በዳ ላይ በዚህ በ7 ዓመት ውስጥ መደረሱ የሚፈጥርብህን ሐሳብ እንድታወራለን። በጣም አመሰግናለሁ ቴድሮስ። እንግዲህ አንተም እንዳነሳው ኋላ ጀዋር እንዳለው ከጀዋር ጋር ያው እኔ በኢህአዴግነት እሱ በኢህአዴግ ተቃዋሚነት የተወሰነ ጊዜ አሳልፈናል። ኋላ ደግሞ ለውጥ በመጣበት ጊዜ ያለውት ዞሮ በኢትዮጵያ ውስጥ ትልቅ ችግር የሆነውን የዲሞክራሲ ስርዓት ግንባታውን ያደርጋል፣ ኢትዮጵያን ወደ ዲሞክራሲ ያሸጋግራል የሚል ተስፋ ነበረ። እኔ በበኩሌ ሌላውም የኢትዮጵያ ሕዝብ ኢንስፓየር የሆነበት ሁኔታ፣ ከፍተኛ ፍላጎት፣ ከፍተኛ ተስፋ ያሳደርንበት ሁኔታ ነበረ። በእውነቱ ለመናገር እንዲህ አይነት ፊት ኢህአዴግ የሚጎሉት ጉዳዮች እንደነበሩ ስላመን ነው ወደ ለውጥ የገባ ነው። ግን እንዲህ አይነት ምስቅልቅል ያለ ሁኔታ ይመጣል ገምተን ማናውቅ ነበር፣ በተለይ በመጀመሪያዎቹ አካባቢ። ነገር ግን አሁን እኛንም ለስደት ሀገራችንንም ለህልውና አደጋና ህብረተሰባችንን ለስቃይ የዳረገ ሁኔታ ተፈጥሯል። እንግዲህ ዛሬ ጀዋር እና እኔ ስንገናኝ እዚህ ዞሮ የኢትዮጵያ ጉዳይ ያገባኛል የሚል ሰው ማንኛውም ሰው አገር እንዲህ ባለ ፈተና ውስጥ በሚወድቅበት ጊዜ ብዙ ልዩነቶች የህይወት ዓለም ልዩነት በተለያዩ ጉዳዮች ላይ ልዩነት ቢኖር ቅድሚያ የሚያስፈልገው እንዴት አድርገን አገር ማዳን አለብን የሚል ነው። ልዩነትም ሊስተናገድ የሚችለው የአገር ህልውና ሲኖር ነው። የአገር ህልውና ከሁሉም በላይ ነው፣ ከፖለቲካ ልዩነት በላይ ነው እና ጀዋርና እኔን የሚያገናኘን ይሄ ይመስለኛል። እና አንዳንድ ለሀገር እንደሚጨነቁ ግለሰቦች አስተያየት እንዳላቸው ግለሰቦች በኢትዮጵያ መድረክ ላይ ፖለቲካ መድረክ ላይ ተሳትፎ ማድረግ እንደሚፈልጉ ሰዎች መገናኘታችን ወቅቱ የግድ የሚለው ነው ብዬ ነው እኔ የማስበው። እሺ እንደው ባጭሩ ሁለታችሁ ማስተያየት በሰጡበት የምፈልገው አብይ ልዩ ሁኔታ ነው ወይስ የስርዓቱ ፕሮዳክት ማለት ባይ ፕሮዳክት ነው? ሪሊ ክርክር ስላለ ነው። አሁን እያረጋቸው ያላቸውን ነገሮች ማንኛውም አቨሬጅ የሆነ የፓርቲ አባል ወይ በአገሩ የነበረ አንድ እንደው ኢትስ ቢሎ አቨሬጅ ሪዝነብል ፐርሰን የሚባል ሰው የሚያረጋቸው ናቸው። አብይ ልዩ ሁኔታ ነው ወይስ የስርዓቱ ባይ ፕሮዳክት ነው የሚል አንድ ጥያቄ አለኝ። ምክንያቱም መከላከል ሲቻል ነበር ወይ በየፊናችሁ የተለያየ ነገር ስትሉ ሰምቼ አውቃለሁኝ። አቶ ገዱ አብይን በደም የሚጫወት አረመኔ መሆኑን የገለጥክበትን ጽሁፍ አስነበበህን ነበር። ጀዋር ከመጀመሪያ ጀምሮ አብይ ጠቅላይ ሚኒስትር መሆኑን ተቃውመህ የነበረ መሆኑን በኋላ ግን በቃ ብዙ ሰው በሱ አቅጣጫ ሲሄድና ሜቢ ክሪቲካል ሰፖርት በመስጠት መርዳት ይቻላል ብለህ በማሰብ ምክንያት ሰጥተው ስለነበረው ድጋፍ ታነሳለህ። አሁን ላይ ሆናችሁ ስታዩ አንድ አብይ ልዩ ሁኔታ ነው ወይስ የስርዓቱ ባይ ፕሮዳክት? ሁለት መከላከል ይቻል ነበር ወይ? ምን በተሻለ ብታደርጉና ቢደረግ እናንተ ብቻ ሳትሆኑ ቢደረግ እንዲህ ያለ ውድመት ከመድረስ ማስቀረት ይቻል ነበር ትላላችሁ? ጀዋር ቀጥ አይ ቲንክ የስ መጽሐፉ ጽፌው አለው አይተው እንደሆነ የኛ አሰምሽን አትሊስት ከሩብ በነበር ነው ከኢህአዴግ ውስጥ የሚመጣ ሰው በኢህአዴግ ውስጥ ተኮትኩቶ የሚወጣ ሰው ምን አይነት አመለካከት ይኖረዋል፣ ድክመቶቹና ጥንካሬዎቹ ምንድናቸው የሚል አሰምሽን ነበረን፣ ግምቶች ነበሩ።
ኢህአዴግ የግራ ዘመን ፖለቲካ የሚያራዝም ድርጅት ነው። አብይ የቀኝ ዘመን ኒዮ ሊበራል ፖለቲካ የሚያራምድ ነው። እንደዛ አይነት ሰው ከኢህአዴግ ውስጥ ይወጣል ብዬ ለመገመት ኖት ኢን ሚሊየን ይርስ በጣም ዩኒክ የሆነ አሁን ትልቆቹን እናውቃለን፣ ጁኒየሮቹን እናውቃለን። አጥናታቸዋል ከመለስ ከነበረከት ከነበዱላ ከነገዱ ከነለማ ከሌሎቹም ከነደብረጽዮን ምንም እንኳን የተለያየ ልዩነት ቢኖራቸው አሁንም የነሱ የእውቀት ምንጭና የፖለቲካ ትንታኔ ምንጭ የግራው ፖለቲካ ነው እና አብይ ግን ኮምፕሊትሊ ኦፖዚት ነው። አንድ እሱ፣ ሁለተኛ የፐርሰናሊቲ ባው ሌላ ነገር ስታይ ዩኒክ ነውና መከልከል ይቻል ነበር። አይ ቲንክ እሱ ላይ ዶክተር ገዱ በስፋት ሄደበት አካባቢ ነበሩ፣ ሞክረናል። ግን እነሱም ከዛ ወዲህ እንግዲህ ከሌሎች በዛ ጊዜ ውሳኔ ከሰጡ የኢህአዴግ ሰዎች ጋር ብዙ ጊዜ ስንወያይ ይቻል ነበር፣ ግን ጊዜውን በጣም አጭር ነበር። ብዙ ሰዎች አሁን ትችት ሲያቀርቡ ፌር መሆን ያስፈልጋል። this whole thing transpired in less than a year እኮ 6 ወር ምናምን በሚሆን ጊዜ ውስጥ በጣም በፍጥነት ጊዜውን የተላለፈው አዲስ መሆኑ በፖለቲካ ፊልድ ላይ ለረጅም ጊዜ በግንባር ቀደምነት አለመታወቁ እድል ሰጥቶታል። የማጭበርበር ችሎታው ደግሞ በዛ ላይ ፕላስ ነበረ። እንግዲህ እዚህ ላይ በወቅቱ የነበሩት ጨምሮ ይችላል። እሺ ገዱ እምልህ የአብይን ያመጣው የኢህአዴግ መዳከም ውጤት መሆኑ ላይ ምንም ጥርጥር የለኝም። ነገር ግን በአብይ በሚያደርገው ሁኔታና የኢህአዴግን ፖለቲካል ቫሊዩስ ወስደን በምንመለከትበት ጊዜ በእውነቱ ለመናገር ኢህአዴግ ውስጥ ለአንድ ዓመት ለሁለት ዓመት የቆየ ሰው በተለይ የኢህአዴግ ፕሮግራም ገብቶት ለአንድ ዓመት ለሁለት ዓመት የቆየ ሰው አብይን መሆን አሁን የሆነውን መሆን ይሆናል ብለህ መገመት እጅግ አስቸጋሪ። ኮምፕሊትሊ ከኢህአዴግ የፖለቲካ መንፈስ በተቃርኖ ምሳሌዎችን ማንሳት ይቻላል። ኢህአዴግ ህዝብን የሚመለከትበት አለ። ከህዝብ አኳያ ለምሳሌ ኤሊቱንና የገጠሩን ህዝብ በጠቅላላ የኢትዮጵያን ህዝብ የሚመለከትበት ሁኔታ አለ። ምንም አይነት ኮምፕሮማይዝ የማያደርግባቸው መስመሮች አሉ። ከዚያ አኳያ ህዝቡ ጋር የተያያዘ ከአርሶ አደሩ ጋር የተያያዘ ህዝብን በአግባቡ ካልተያዘ ከፍተኛ ቀውስ ውስጥ እገባለሁ ብሎ በተወሰነ ደረጃ የሚፈራ እና ያለችውንም አቅሙን ገጠሩን ለመጥቀም በተለይም ሰፊውን ህዝብ ለመጥቀም ነው። ኢትዮጵያ ውስጥ መቁጠር ከእንትን ካልክ ትምህርት ቤቶቹን ብትቆጥር፣ የጤና ተቋማቱን ብትቆጥር፣ መንገዱን፣ ውሃውን፣ የዩኒቨርሲቲዎቹን፣ ሌላውን ኢንፍራስትራክቸር ብትቆጥር የነበረችውን ሁሉ ገንዘብ ለለግዠሪ ወይም ደግሞ ኢቭን ከተማ ላይ ላለ እንትን እንኳን አይደለም፣ አብዛኛውን ገንዘቡን ወደ ገጠር ነው የሚያደርገው። ያ የሚመነጨው ምንድነው? ከህዝቡ ጋር ባለው አታችመንት ነው። ፕሮግራሙ ማህበራዊ መሰረቴ ነው ብሎ የሚያስበው ህዝቡ ነው። በሌላ መልኩ እንደገና ደግሞ የህዝብን እንቅስቃሴ ኢህአዴግ የሚመለከትበት ሁኔታ ነው። በተወሰነ ደረጃ ለምሳሌ በተለይ ኋላ የኢኮኖሚ እድገት እየመጣ ከ97 ምርጫ በኋላ ሞር ጎልቶ የወጣው ዲማንዲንግ ህብረተሰብ መፍጠር አለብን የሚል ነው። ይሄ የሚያዋክባል አይደል? ይሄን ልማት አምጡ፣ ይሄንን እንትና፣ ይሄ መልካም አስተዳደር ችግር አለ ብሎ መንግስቱን ወጥሮ የሚይዝ ህብረተሰብ ያ በሚሆንበት ጊዜ እኛ እንዳንበላሽ ያደርገናል። ተቃዋሚ ፓርቲ በጣም ጠንካራ ስለሌለ ብዙ የፖሊሲ ሀሳቦች እየመጡ ክርክር እየተደረገ እንደዛ አይነት ሁኔታ ፓርቲዎች እየተቀያየሩ ስልጣን የሚይዙበት ሁኔታ ስለሌለ ዞሮ ልጓም የሚሆነው ሰፊው ህዝብ ነው የሚል አስተሳሰብ ነው። አሁን እነዚህን ሁለቱም ብቻ ወስደህ በምትመለከትበት ጊዜ አብይ የሰፊውን ህዝብ አቅም እንደ አቅም አይመለከትም። ለህብረተሰቡ በተለያየ ጊዜ የሚናገራቸው ሁኔታ ስታይ ያው ብለህ እንኳን አይደለም በኢህአዴግ ደረጃ የቆየ ሰው ማንም ፖለቲካ ውስጥ እና የፖለቲካ ስልጣን ይዤ እቆያለሁ የሚል ኃይል ለህብረተሰብ በዛ ደረጃ ዝቅ አድርጎ የሚመለከት ሁኔታ የለም።
በሌላ የሪሶርስ ብክነቱን በእይታ ደረጃ በምትወስድበት ጊዜ ኮምፕሌትሊ ከኢህአዴግ ተቃራኒ ነው። በሌላ መልኩ ኢህአዴግ አሁን ወታደሩ ሄዶ ገጠር ላይ የአርሶ አደር መንደሮችን ሲያቃጥል፣ ሰብል ሲያቃጥል ስታይ ብዙ ነገሮችን በምታይበት ጊዜ ኢህአዴግ በ17 ዓመቱ የትጥቅ ትግልም ሆነ ኋላ በተለያዩ የጸጥታ ችግሮች በሚያጋጥሙበት ጊዜ አርሶ አደርን የሚመለከትበት ህብረተሰብን የሚመለከትበት ሁኔታ ልክ ነው። ዋነኛ አቀንቃኝ የተባሉ ተቃዋሚዎቹን በተለይ ከስርዓቱ ጋር እንትን ያሉትን ይዞ በፎከስ ባደረገ ሁኔታ የሚያስራቸው የተለያየ ነገር እንግልት የደረሰባቸው ሰዎች አሉ። ልክ ነው። ነገር ግን ህብረተሰብን በጅምላ የመቅጣት አስተሳሰብ እና ድርጊት ይቅርና በስብሰባዎች እና በተለያዩ መንገድ ይሄንን ኢንተርቴን የሚያደርጉ ጉዳዮች በሚንጸባረቁበት ጊዜ የነበረውን የውስጥ ትግል ለሚገነዘብ ሰው አብይ የኢህአዴግ ውጤት ነው ሊል አይችልም። ፈጽሞ ተቃራኒ እንትን ነው እና አክቹዋሊ የውጭ አምልኮ የዓለም ባንክ የአይኤምኤፍ የሚባሉት እርዳታ እንዲሰጡ ኢህአዴግም ጎንበስ ቀና ብሎ ይጠይቃል፣ ይደራደራል። ግን በእነሱ ፖሊሲ እንዲመራ ኢህአዴግ ሀገሪቱ በእነሱ ፖሊሲ መሰረት እንድትሄድ ያልተደረገ ነገር እኮ አልነበረም። ግን ዘወር በሉ ብሎ እንትን የሚል ነው እና እንደው በብዙ መመዘኛ የኢህአዴግ ውጤት ነው ብለህ ልትወስድ አትችልም። ራሱን የቻለ ኢህአዴግ ውስጥ የማይታወቅ ተደብቆ የነበረ ሌላ ራሱን የቻለ በራሱ ልትገመግመው፣ ልታየው፣ ልትመዝነው የሚገባ ሰው አድርጌ ነው የምመለከተው። ማስቆም ትችሉ ነበረ የሚል ጥያቄ አንስቼ ነበር። ባጭሩ አስተያየት እንድሰጥ በፈልጌ ማለት እሺ፣ ቀጥል። ወንበሩን ሳንሰጥ እንችል ነበረ። ምን መሰለህ፣ 2-3 ፋክተሮች ነበሩ። ወንበሩን ከሰጠ በኋላ፣ ስልጣኑን ከሰጠረው በኋላ እምልህ በመጀመሪያዎቹ አካባቢ ሊደረግ የሚችል ሊኖር ይችላል፣ መጀመሪያዎቹ ወራት። ከዛ በኋላ ግን አስቸጋሪ ነው። ትልቁ ስህተት የተፈጠረው መጀመሪያ ስልጣኑ ሲሰጥ። በዚህ ላይ ፋክተሮቹ ምንድን ናቸው? አንደኛ በወቅቱ የነበረው ፖለቲካ ሃይሊ ኢሞሽናል የሆነ ፖፑሊስት የሆነ እንደገና ደግሞ ቲፒኤልኤፍ ቨርሰስ ሌላው በጥላቻ የሰከረበት እና ምን ሊመጣ ይችላል ብሎ ለማገናዘብ ጊዜ የማይሰጥ እልህ እና ጥላቻ በሚኖርበት ጊዜ ሰው ሚዛናዊ ሆኖ ማሰብ አይችልም። ሁለቱ ከተቀላቀሉ እኛንም የገጠመን ያ ምልህ ያ ለውጥ እኮ አብዛኛው የዛ ለውጥ ተዋናኝ የሚባለው ሰው ጥቂት ሰዎች ይነሳሉ፣ ግን ጥቂት ሰዎች አልነበሩም። በአመራር ደረጃም በህዝብ ደረጃም ሰፊ መሰረት ያለው የማይቃወማቸው መስመሮች ነበሩ። ኢህአዴግ እንዲሻሻል በተለይም ደግሞ ኢህአዴግ ከዲሞክራሲ ጋር የተያያዘ ያለበትን ድክመትና እንደዚህም ደግሞ በኢትዮጵያዊነትና በዚህ በብሔሮች መካከል ያለው በተለይ ኤትኒሲቲን ለሞቢላይዜሽን ለፖለቲካል ሞቢላይዜሽን የመጠቀሙ ሁኔታ እየተዳከመ መሄድ ሲገባው እየጨመረ እየገነነ በተለይም አንዳንድ ጊዜ የማፈኛ መሳሪያ ሆኖ እያገለገለ ሲመጣ እንዲህ አይነቶቹ መቀየር ያለባቸው ነገሮች ሁኔታዎች ነበሩ እና ከዛ ጋር ተያይዞ በህዝብ ላይ በዚህ ተረጋግቶ በአገሩ በነፃነት እንዳይንቀሳቀስ የመፈናቀል የተለያዩ ነገሮች ተፈጥረዋል። ስለዚህ ለውጥ ያስፈልግ ነበረ በእውነቱ። ያ ለውጥ ግን ኢህአዴግን በማሻሻል አድርጎ የኢህአዴግ መቀየር ያለባቸው ፖሊሲዎች እና በተለይም ደግሞ ፖሊሲዎቹ የሚመነጩባቸው ህገ መንግስቱን ጭምር የሚነሳበት የፖለቲካዊ ሁኔታ እሳቤዎች ሼፕ መደረግ የነበራቸው መስተካከል የነበረባቸው ነገሮች ነበሩ። ከዛ በተረፈ ብልህ በዛ ለውጥ የተሳተፈ ውስጥ አሁን ባለው ሁኔታ
አብሶሉት የሆነ የሊበራል አገርን እንደው ሊበራል የሚባሉት ሀገሮች የሀገራቸው ብሔራዊ ኢንተረስት አለ። ያንን አሳልፎ አሁን ፕሬዚዳንት ትራምፕ ታሪፍ አሜሪካንን ይጎዳል ብለው ነው አይደል? የመንግስት ኢንተርቬንሽን ነው እኮ ይሄ ትልቅ ኢንተርቬንሽን ነው ማለት። አሜሪካ የበለጠ እንግዲህ ሊበራል ሀገር የለም፣ የሊበራል አቀንቃኝ ሀገር ነው። የኛ እኮ ከዚህ ሁሉ የሀገር ብሔራዊ ኢንተረስትን ሁሉ ለአደጋ የሚያጋልጡ ሁኔታዎች ናቸው የተከናወኑ። ይሄንን የሚያደርግ ለውጥ ይመጣል ብሎ ማንም የሚያስብ አልነበረም። ይሄንን ለማስቀረት እንዳልኩ ያኛው እንቅፋት ሆኗል። ጥላቻ የመሳሰሉት ነገሮች ነበሩ። ሌላ ፋክተር ደግሞ አብዛኛዎቹ የለውጡ አንቀሳቃሽ ክልል ላይ የነበሩ ሰዎች ናቸው። በተለይ አማራ ክልል አብዛኛው አመራር ስለ አብይ የነበረው ግንዛቤ በእውነቱ ለመናገር ሩቅ ነው። አብይ በረጅም ጊዜ በኢህአዴግ ውስጥ እንግዲህ ኢንተራክሽን የሚካሄድባቸው ሰው ጋር የሚተዋወቅባቸው መድረኮች አሉ። አክቲቭ ኢንቮልቭመንት ያላቸው ሰዎች የሚታወቁበት። አብይ በነዛም ውስጥ አልነበረም። ስልጠናዎቹ ምናምን ወይም ደግሞ ያን ያህል ለሰው ግልጽ ሆኖ ሊታወቅ በሚችል መንገድ ነበረ ማለት አይቻልም። ያምኑ ግን ጥያቄ ያነሱ ሰዎች ነበሩ። ስሬስ የሆነ አብይ አገሩ ለመምራት የአቅምም የፖለቲካ አቅምም ወደ ዲሞክራሲ የሚያሸጋግር ፖለቲካል ዊሊንግነስ ወይም ደግሞ የፖለቲካ ፍላጎትም ኮሚትመንትም የለውም። ይልቁንም ይህን ሀገር ወደ ቀውስ ያሸጋግረዋል ብለው አጥብቀው የተሟገቱ ሰዎች ነበሩ። ነገር ግን በዛ ያ እልህና የጥላቻ እንትን ስለነበረ መስመር ስለነበረ መደማመጥ ሊፈጥር አልቻለም። አብዛኛው ሰው እንዲመረጥ አደረገው። እስከዛ ድረስ ይህን መቆጣጠር ይቻል ነበር። ከተመረጠም በኋላ የተወሰኑ ወራቶች ይድል ነበሩ። በተለይም ደግሞ የኢህአዴግ ድርጅቶችን ለአለማፍረስ ሌሎቹን የቀሩትን የአፋር፣ የሶማሌ፣ የጋምቤላ የመሳሰሉትን የነዚህን አካቶ ኢህአዴግ እንዳለ ማስቀጠል የሚቻልበት ሁኔታ አትሊስት አንድ የክልሎቹ ፓርቲዎች መኖር ባላንስ ፓወሩን ሚዛን ለማስጠበቅ ትልቅ አቅም ይፈጥሩ ነበር። በተለይም ደግሞ ብአዴንን ሲመለከት ትልቅ ሚዛን መድፋት የሚችል ድርጅት ነበር። እነዚህም ሁሉ ተቋሞቹንም እያፈራረስ ሄዶ ወደ አንድ ሰው እንትናል። ኋላ ቢከፋውም አብዛኛው ሰው ወደ ጥፋት እያመራ ቢሆንም አንድ ፋክተር ያላነሳሁት አለ። አብይ ወዳው እንደመጣ የነበረው ጩኸትም ድጋፍም ኦቨርዌልሚንግ የሆነ የምሁራኑም የዲያስፖራውም አገር ቤት ውስጥ ያለው ጠቅላላ ድጋፍም የሚዲያው እምልህ ይሄ ነገር ወደ ነው አቅጣጫ ብሎ ለማሰብ ወይም ደግሞ ያሰበ ሰው እንኳን ቢኖር በድፍረት ወደ አውጥቶ ገና ነገሩ ሳይጠነክር ይሄ ጉበት ካደረ አጥንት ይሆናል በሚባለው አባባል መሰረት ወደ አደገኛ ሁኔታ ሊሄድ ይችላል ብሎ በድፍረት መናገር የሚያስችል ኢንቫይሮንመንትም አልነበረም። ፖለቲካል ኢንቫይሮንመንቱም የራሱ ከባድ የሆነ ነገር ነበር። ጥያቄ መልሼ ነበር በሚገባ አንድ እንግዲህ ጀዋር እንደ ስትጽፍ አብይን ለይታችሁ ታጠቃላችሁ የሚል ጥያቄ ከለገሰት ሁሉ በተዘዋዋሪም ቢሆን ተነስቶ የጻፍከው ነገር ነበረ። ምክንያት አለን ብለህ የዘረዘርከውን ነገር አንብቤያለሁና አሁን ስንነጋገር ግለሰብ ላይ ተተኩራላችሁ እንደዚህ የሚሉ ሰዎች አሉ። ከሉዊስ 14ኛው ከፈረንሳዩ ንጉስ በከፋ ደረጃ በተግባሩ በንግግሩ በምኑ ሁሉ አም ዘ ስቴት እያለ ያለ ግለሰብ ነው። በሁሉም ጉዳዩ ላይ ራሱ ለመወሰን ራሱ የሁሉ ነገር መልካም ምንጭ፣ ማናቸውም በጎ ያልሆኑ ነገሮች ደግሞ ከእርሱ የማይመነጩ አድርጎ እንዲሳል ለማድረግ እየጣረ ያለ ግለሰብ ነው። በዚህ ምክንያት በአሁኑ ወቅት ስለ አብይ ማውራት፣ ስለ መንግስት ማውራት፣ ስለ ሀገሩ ህልውና ማውራት የሆነበት አሳዛኝ ሁኔታ ተፈጥሯል። ቅድም ያነሳት ነገር ላይ ተነስቼ ነው ጥያቄ ማንሳት የፈለኩት ባጭሩና ወደ ሌሎች ጉዳዮቻችን እንሻገራለን። ምክንያቱም ብዙ ትግልን የተመለከተ ድህረ አብይን የተመለከተ ከሁሉ ላይ ደግሞ ብዙ ቁም ነገሮች ማንሳት ስለማስብ ቅድም ቀኝ ዘመም ነው አብይ የምትል ነገር አንስተ ነበርና ሪሊ ቀኝ ዘመም ነው ወይ አብይ የሚታመንለት ርዕዮት የፖለቲካ ርዕዮት ዓለም
የሚቆምለት ኮንስቲቱንሲ የሚወግንለት ሃይማኖት ወይም ብሔር ኦር ሌላ አንዳች ህብረተሰብ ሆነ አስተሳሰብ ሆነ ግብ አለ ወይ? ቀኝ ዘመም ነው ወይ? በእርግጥ ልለን የቀኝ ዘመም ያልኩበት ምክንያት ቅድም ዶክተር ገዱ ሲያስቀምጣቸው ኢህአዴግን ግራ ከሚያስቡት ነገሮች ውስጥ ለምሳሌ እንደ ኮንስቲቱንሲ ብሎ የሚያስበው ፔዛንቱ ነው፣ አርሶ አደሩንና ወዛደሩን ነው፣ የገጠሩን ማህበረሰብ ነው፣ ደሃውን ነው። ዴሊቨሪ አድርጋ አያድግ ፕሮፖር ፎከስ ናቸው። ፕሮጀክቶቹን ስታያቸው መንገድ ላይ፣ ትምህርት ቤት ላይ፣ ክሊኒኮች ላይ፣ እነዚህም ደግሞ ከከተማ ይልቅ ገጠር ላይ ካልተሳሳትኩ የመጀመሪያ ዋናው የኢህአዴግ ፖሊሲ አግሪካልቸራል ላንድ ዴቨሎፕመንት ነው። ግብርና መር ልማት ነው። ግብርና መር ኢንዱስትሪያላይዜሽን ኤግዛክትሊ። እና አግሪካልቸራል ዴቨሎፕመንት ሌድ ኢንዱስትሪያላይዜሽን አድሊ ነው። እና ከዛ በኋላ ነው ጂቲፒ 1 እና 2 የመጣው። ከጂቲፒ 1 በፊት ፎከሱ ከመሰረቱም ማለት ነው ከመሰረቱም እነመለስም ጠንሳሾቹም የግራ ዘመም ተማሪዎች እና አስተሳሰባቸው ከዛ የመነጭ ነው። ስልጣን ከተያዘ በኋላም ግራ ዘመም ፕሮ ሩለር የሆነ ፖሊሲ አመለካከት ነው ያላቸው። አብይ ስትወስድ ገጠሩን ኮምፕሊትሊ አባንደን አድርጎታል። ካንተ ጋር ነው ነገር ስንወያይ አንድ የተናገሩ ከሆነ ከልክ የፖለቲካ አመራር ጋር ተገቡ ሄደን ያኔ ገና ፋኖና ቄሮ አልታጠቁም እና ግን ይሄን ገጠሩን ያውኩት ነበር። ኧረ የፖለቲካ ኤሊቱ ሰብሰብ ብሎ ይሄ አናርኪው ሰብሰብ ማለት አለበት እንል ምን አጨነቃችሁ? ከአዲስ አበባ 100 ኪሎ ሜትር ላይ ሬዲየስ በመከላከያ አጥራ ነው ግሪን ዞን ፈጥረን እንላለን። ልክ እንደ ሶማሊያና እንደ ባግዳድ ቀልዱን ነበር የመሰለን። አሁን ከዛ በኋላ የምታደርገው ኢንቨስት የሚያደርገው ምን ላይ ነው? ከተማዎች ላይ ነው። ራሱ ነው እንደዛ ያለ ራሱ። ይሄን ደግሞ ለብቻ ለብሶ ያለው ነገር ነው። እና አሁን እኮ የሚያደርገውን ስታይ 4 ኪሎ ላይ 100 ኪሎ ሜትር ሬዲየስ ላይ ካላወቀው በስተቀር አሁን ያው ያወቀው ነው እንጂ ችግር የለውም። ኢንቨስትመንቱንም ተመልከተው፣ ፎከስ የሚያደርገውን ስታየው የሚሰበስባቸውን ሰዎች ተመልከት። ስለ ባህር በር ለመወያየት መከላከያን አይደለም የሰበሰበው፣ ምሁራን አይደለም የሰበሰበው፣ ነጋዴዎችን የሰበሰበው፣ ሀብታም ነጋዴዎችን የሰበሰበው። እስከዛሬ ያደረጋቸው ስብሰባዎች ዶክተር ገዱ ሊያርሙኝ ይችላሉ። ከህዝብ ጋር የተደረጉ ስብሰባዎችን ብታይ እርግጠኛ ነኝ 80% የሚሆነው ከከተሜው ከነጋዴው ጋር ነው። ራይት ዊንግ ምልህ ወደ ራይት ዘመም ነው ስለ ወጥ የሆነ እንደ ሌላው ዓለም ወጥ የሆነ የቀኝ ዘመም የፖለቲካ አይዲዮሎጂ ዲቨሎፕ ያደረገ አለው ሳይሆን ዝንባሌው ወደ ቀኝ ነው። በተለይ ደግሞ ከኢህአዴግ ውስጥ አንዱ ፕሮባብሊ የኛ ስህተት የነበረው እኛ ቀኝ ዘመም ግራ ዘመም አምባገነን ከኢህአዴግ ውስጥ ወጥቶ እንዳያስቀጥል ነበር ጥርጣሬያችን፣ ዝግጅታችን በቀኝ ነው ኳሱ የገባበት ነው። እና ከዛ አንፃር ነው እያስቀመጡ ያለሁት። እና አንድ ብቻ ለመጨመር ቅድም ያልከው ይሄ ለምሳሌ ታነጣጥራላችሁ። አይ ቲንክ በዓለም ታሪክ ስቴት ፓርቲ እና ግለሰብ አንድ የሆኑበት እንዳሁኑ ያለ አይመስለኝም። ጋዳፊ ነው አንዱ የሞከረው፣ የተለያየ ቦታ ላይ ሞክረዋል። እንደዛም ፕራክቲስ ያደረገ ሌላ ያለ አይመስለኝም። እና ያም ራሱ it comes largely from right wing populism የሚመጣ ነው። እና ግን ፎከሱ ስታየው ፎከሱ ደሃን ማጥፋት እንጂ ድህነትን ማጥፋት አይደለም። ፈንዳሜንታል ልዩነቱ ደሃን ማጥፋት። አንድ ቪዲዮ አለ ሌላ ጊዜ በድጋሚ ማሳየት አስፈላጊ ነው። ሚኒስትሮችን ሰብስቦ በባስ አዲስ አበባ ውስጥ ይሄን ነበር አምና ነው መሰለኝ። እና እዛ ውስጥ አንድ ሾፎ ይሁን ሳያስበው የተናገረው ነገር አለ። ይሄ ሰው ከኤርፖርት ሲመጣ ይሄ ቆሻሻ ምናምን ሳያይ ቀጥታ ቤተመንግስት እንዲደርስ ብሎ የሚናገረው ነገር አለ። that is really ይሄ ደሃን የመደበቅ ደሃን የመሸፈን ኮሪደር የሚባለው ነገር ብታይ አሁን ሀብታሙና አፍሉዌንት የሆነው ማህበረሰብ ከውጭ የሚመጣው ቱሪስቱ ድህነትን እንዳያይ ደሃን እንዳይታይ የትራዲሽናል ሌፍት ዊንግ ፖለቲካል ዲስኮርስ ደግሞ ድህነት
እንዲቀንስ ድህነት ቅነሳ ፕሮግራም አይደለም የሚባሉት አሁን ያጠፋቸው ፕሮግራሞች የሴፍቲኔት ፕሮግራም ምናምን የምንላቸው ነገሮች በሙሉ ያጠፋቸው ነገሮች ስታይ ያጠፋቸው ፕሮጀክቶች ዳውን ለምሳሌ ያዩ ማዳበሪያ ፋብሪካን አጥፎ ሪዞርቶችን ነው የገነባው እና ይሄ ነው ትንሽ ወደ ቀኝ ዘመም ግን አንተ you are right ዌል ቶታት የሆነ አይዲዮሎጂ ግን የለውም ትንሽ ለማለት እዚህ ላይ እሺ አብይ ስልጣን ላይ እንደመጣ የመጣቸውን ፕሮጀክቶች ዝም ብለህ ብትወስድ እኔ አማራ ክልል ውስጥ አብይ ወደ ስልጣን ሲመጣ 30-40 የመንገድ ፕሮጀክቶች ከሞላ ጎደል ወደ 200 ቢሊዮን አካባቢ ብር ሊያወጡ የሚችሉ በጂቲፒ 1 እና በጂቲፒ 2 ታቀደው ግንባታቸው የተጀመረ አንዳንዶቹ ጨረታቸው አልቋል እነዚህ አይነት እንትኖች ነበሩ ከሞላ ጎደል ሁሉም አልቋል እንደ አማራ ክልል ስለማውቀው በገጠር የጤና ተቋማት ትልቁ ትኩረት መከላከልን ማዕከል ያደረገ ነው አሁን ወባ ከሞላ ጎደል በወረርሽኝ መልክ ኢትዮጵያ ውስጥ ህዝብን የሚገል የነበረ በተለይ ከክረምቱ ጀምሮ እስከ ጥቅምት ዳር ድረስ አብዛኛውን አርሶ አደር በተለይ የገጠሩን ህዝብ ከስራ የሚያስተጓጉልበት ወቅት ነው ያ በመከላከል ከሞላ ጎደል ወረርሽኝ ሆኖ መነሳቱ አቁሞ ነበር ማለት ይቻላል ገጠር ላይ ከኢትዮጵያ እናቶች ወላድ እናቶች ውስጥ በወሊድ ምክንያት የሚሞቱት በአፍሪካ ደረጃም በጣም ሲግኒፊካንት ነው በጣም ትልቅ ነው ይሄንን ለመቀነስ በአንድ ወረዳ ከሞላ ጎደል ኦን አቨሬጅ ልበለው ከ4 እስከ 5 አንዳንድ ቦታ 6-7 አምቡላንሶች ነበሩ the whole purpose በገጠር ያሉ እናቶች የከተሞቹ አክሰስ አላቸው የገጠሩ ለጤና ሩቅ ናቸው ወደ ጤና ጣቢያዎች መሄድ የሚወስደው ጊዜ ለማሳጠር አምቡላንሶች በየገጠሩ ተሰማርተው ከእነዚህ መንገዱም ቆሟል አምቡላንሶቹ ለወታደር ቁስለኛ መመላለሻ ሆነዋል አሁን ገጠር ውስጥ ገብቶት ይሄ ጤና መከላከል የሚባል ከሞላ ጎደል ለስሙ መነሳቱ ቀርቷል ትምህርት ቤት ተጨማሪ ትምህርት ቤት እንትን አይልም እኔ አማራ ክልል ርዕሰ መስተዳድር ሆኜ በነበረበት ጊዜ 6 ሚሊዮን ተማሪዎች በአንደኛ ደረጃም በሁለተኛ ደረጃም በኮሌጆች የሚማሩ ነው አሁን የህዝብ ቁጥሩ በየዓመቱ እየጨመረ ነው የሚለው አሁን ወደ 2.5 አካባቢ ነው ከ3 ሚሊዮን በታች ነው እየተማረ ያለው ኢማጂን ምን ያህል እንትኑን ሲግኒፊካንት የሆነ የሶሳይቲውን እየገደለው እንደሆነ አገሩ እንጂ ይሄ በኦሮሚያም ነው በትግራይ የባሰ ሁኔታ እንዳለ ነው ያው በጦርነቱ ምክንያት በተለያየ ሀገሪቱ አካባቢ ይሄ ነው እንደ እንትን ዩኒቨርሲቲ በ15 ዓመት አካባቢ መስለኛል ዩኒቨርሲቲዎች ወደ 40 ምናምን እንዲያድጉ የተደረገው በመልህ ሂውጅ ገንዘብ ነው የሚፈጅ አንድ ዩኒቨርሲቲ ማልገነባ በኔ ዘመን ብሎ ያለውን ቃሉን ጠብቆ ነው እንትን ያለ አሁን አዲስ አለመጨመሩ ብቻ አይደለም ዩኒቨርሲቲ ውስጥ ገብቶ የሚማረው ተማሪ ከሞላ ጎደል የኢትዮጵያ አርሶ አደር ልጆች ወደ ዩኒቨርሲቲ መግባት ችለው ነበር እድሉ ተከፍቶላቸው የከተማ ብቻ አይደለም የገጠሩ አሁን ወደ ዩኒቨርሲቲዎች ከሞላ ጎደል ባዶ ናቸው ወይም ለሌላ አገልግሎት እየዋሉ ነው ማለት ነው ጥቂት ተማሪ ይዘው ነው ለምን ይሄን ብሌሲንግም ተወሰደ በጀት ቀነሰ ለዩኒቨርሲቲዎች የሚመደበው በጀት ቀንሶ ለምን ዋለ ለጎዳና እንትን ለከተማ ትኩረት ሰጥቷል ወይ ብለህ ከወሰድክ ከተማ ላይ አዲስ አበባ ነው ወስደን እስኪ ኢህአዴግ በኋላ አብይ ከመጣ በኋላ ስንት መንገዶች ናቸው አስፋልት መንገዶች ማለት በጣም የትራፊክ መጨናነቅ ያለበት ከተማ ነው አዲስ አበባ ስንት አስፋልት መንገዶች ተጨመሩ ብትል 2 ወይ 3 ልታገኝ ትችላለህ ቁመዋል ማለት ይሄ የሥራ ዕድል ቢፈጥር ከተሞቹን የሚያሳምረው የኮብልስቶን እንትን ነበር በጠቅላላ በአገሪቱ እንደ እንትን የተወሰደ በጣም ከተሞችን የሚያሳምር ማለት ከሞላ ጎደል ቁመዋል በጥቃት ቀጥተኛ ጥቃት የደረሰበት ኮንዶሚኒየም ነው ኮንዶሚኒየም ለአብዛኛው ዝቅተኛው ነዋሪና ለከተማው ነዋሪ ህዝብ
እጅግ ጠቃሚ የሆነ እንትን ነው ፕሮጀክት ነው። ይሄ ፕሮግራም ጥቃት ከደረሰባቸው ናቸው እና እኒህን ወስደህ ህዝብን ማዕከል ያደረገ ለህዝብ የሚሰራ ነገር የለም። አሁን በጣም ሊበራል አድርጌ እንዳልመለከተው ሊበራላይዝድ የሆነው ነገር ምንድን ነው ብለህ ከወሰድከው እነዚህ ገንዘብ አገኝባቸው ያላቸው እና ዝና አገኝባቸው ያላቸውን ነገሮች ቴሌን ሲሸጥ ቴሌ ሰርቪሱ ኢፊሽንት ሆኖ ለሀገር አገልግሎቱ እንዲሰጥ አይደለም ሊበራላይዝድ የተደረገው ማለት የተሸጠው ገንዘቡ ለጦርነት ይፈለግ ስለነበረ አሁን ባንኮችም እየተፈለጉ ሌሎችም እንትኖች እነዚህ ለሚያካሄደው ለሾርት ሳይትድ ለሆኑ ፕሮጀክቶቹ ማስፈጸሚያ የሚሆን ነገር ለማግኘት ካልሆነ በስተቀር ሊበራል የሊበራሊዝም እኮ አንዱ ቁልፉ መመዘኛ ህግ ነው አይደል? ሎ ኤንድ ኦርደር። ኢትዮጵያ ውስጥ እኮ ዋነኛው ህግ ጣሽ መንግስት ነው እና እኒህን ወስደን ስታየው ከሊበራል ሳቢ አንፃር ስፍራ አይኖረውም። ከዛም አንፃር ቦታ የለውም። አጓጉል መንግስት ያለን አጓጉል አስተሳሰቡ ቅዠት እኮ ነው። አንድ የሆነ ነገር አቋም አምነህበት ዛሬም ተናግረው ነገ የምታድርለት የምትውልበት የምታስቀጥለው ሀሳብ ቢኖር ወስደህ ከአንደኛው ጋር ካራክተራይዝ ልታደርገው ትችል ነበር። አሁን እኮ የአብይ እንትን ካታጎራይዝ ለማድረግ አስቸጋሪ እና የሚሻለው አንድ በኢትዮጵያ የታሪክ የፖለቲካ ሂስትሪ ውስጥ አንድ በድንገት ብቅ ብሎ አገር እንትን መስምሶ ያወጣ ሰው አድርገህ ካልሆነ በስተቀር ከየትኛውም የፖለቲካ አስተላለፍ ልትወስደው አትችልም። ኦፍኮርስ ይህንን የፈጠረው የፖለቲካ መድረክ ለዚህ የተመቸ ሁኔታ የፈጠረው ዞሮ ዞሮ የሀገራችን ፖለቲካል ኢኮኖሚ ያለበት ውስንነት ነው ማለት ይቻላል።